የኢየሱስ ደቀ መዛሙርት ጌታ ሆይ እንድንጸልይ አስተምረን ብለው በጠየቁት ጊዜ የናሙና ጸሎት ተብሎ የሚጠራውን ጸሎት ምላሽ አድርጎ ሰጣቸው። በዚህ ጸሎት ውስጥ 5 ወሳኝና ግዴታ ማወቅ ያለብን ቁልፎች አሉበት። እነዚህም ለማን መጸለይ እንዳለብን፣ ምን መጸለይ እንዳለብን፣ መች መጸለይ እንዳለብን፣ የት መጸለይ እንዳለብን እንዲሁም እንዴት መጸለይ እንደሚቻል ነው። ከመንበርከካችን በፊት እነዚህ ሚስጥራት መረዳት በጣም አስፈላጊ ነው። ምክንያቱም መጽሐፍ ቅዱስም እንደገለጸው ስንጸልይባቸው የከረምንባቸው ግን የተሳሳቱ መንገዶች አልፎም ተርፎም ልናስወግዳቸው የሚገቡ የጸሎት አይነቶች አሉ። ስለዚህ ይህ እያንዳንዱ ክርስቲያን ሊያውቀው የሚገባ ጉዳይ ነው። በዚህ ቪዲዮ ውስጥ ኢየሱስ እንድንጸልይ እንዴት እንዳስተማረን ለማሳየት 5 ቁልፍ እውነቶች ላይ ትኩረት እናደርጋለን። ለዚህ ቻናል አዲስ ከሆናችሁ በቀላሉ ለመረዳት በሚቻል መንገድ መጽሐፍ ቅዱሳዊ ርዕሶችን በማብራሪያ ቪዲዮዎች እንሰራለን። መጽሐፍ ቅዱስ የእውነት መሰረት እንደሆነ እናምናለን። እናም ሁሉም ሰው በስራችን ሊጠቀም ይችላል። እንግዲያውስ ቪዲዮውን ለብዙዎች እንዲደርስ በምትችሉት መጠን አበረታቱ። 1. መጸለይ ያለብን ለማን ነው? ኢየሱስ ስለ ጸሎት የመለሰው የመጀመሪያ ጥያቄ ወደ ማን መጸለይ እንዳለብን ነው። በሉቃስ 11:2 ኢየሱስ እንዲህ አለ፣ ስትጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። ኢየሱስ ልክ እንደተናገረው ወደ እግዚአብሔር አብ በመጸለይ የእሱን ምሳሌ እንዲከተሉ ለደቀ መዛሙርቱ ነገራቸው። በተጨማሪም ኢየሱስ ለተከታዮቹ ወደ አብ በስሙ እንዲጸልዩ አስተምሯቸዋል። በዮሐንስ ወንጌል 16:23 ጀምሮ እንዲህ ይላል፣ እውነት እውነት እላችኋለሁ አብን በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ። ስለዚህ የመጀመሪያ ቁልፍ በሰማያት ያለው አባታችንን በአጽናፈ ዓለም ውስጥ ከሁሉ የላቀውን አምላካችንን አምነን መቀበልና ጸሎታችንን በኢየሱስ ስም ወደ እርሱ ማቅረብ ነው። ሐዋርያው ጳውሎስ ይህንን ምሳሌ በመከተል በኤፌሶን 3:14 ላይ እንዲህ ሲል ጽፏል፣ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። 2. ስለምን መጸለይ ያለብን? ሁለተኛው ቁልፍ መልስ ስለምን መጸለይ ያለብን የሚለው ነው። ሉቃስ 11:2 ይቀጥላል፣ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። ኢየሱስ ደቀ መዛሙርቱን የእግዚአብሔር ፈቃድ እንዲደረግና መንግሥቱ እንዲመጣ እንዲጸልዩ አስተምሯቸዋል። ይህ ወሳኝ ነው፣ ምክንያቱም የደቀ መዛሙርቱን ትኩረት የት መሆን እንዳለበት ስለሚጠቁም ነው። የእግዚአብሔር ተከታዮች መንግሥቱ ወደ ምድር እንድትመጣና በዚያ መንግሥት ሕግ እንዲኖሩ ከልባቸው እንዲመኙ ይፈልጋል። ኢየሱስ እንዲህ አለ፣ ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ። የእግዚአብሔርን ፈቃድ እንዲፈጸም በመጸለይ ኢየሱስ ፈቃዳችንን ከእግዚአብሔር ፈቃድ ጋር እንድናስማማ ያስተምረናል። ይህም ማለት ቃሉን ማጥናትና ጥያቄዎቻችን ከፈቃዱ ጋር እንደሚስማማው ማረጋገጥ ማለት ነው። ያዕቆብ 4:3 እንዲህ ይለናል፣ ትለምናላችሁ ግን አትቀበሉም፣ ለራሳችሁ ሥጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁና። በተጨማሪም 1 ዮሐንስ 5:14 እንዲህ ይላል፣ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የአምላክን ፍቃድ ማስቀደም ማለት መልሱን ለመቀበል ፈቃደኛ መሆን ማለት ነው። ምንም እንኳን በሰማይ ያለው አባታችን እምቢ ቢልም ባይሆንም እንኳን። ስለዚህ በምንጸልይበት ጊዜ የእግዚአብሔርን ፈቃድ በሕይወታችን መፈለግና ሁልጊዜም ወደ መንግሥቱ መመልከት አለብን። በዚህ እውነታ እንጀምራለን። ከዚያም ለዕለታዊ ፍላጎቶች ይቅርታን፣ ከፈተና መዳን እና ሌሎች አስፈላጊ ጉዳዮችን ልመናችን ውስጥ እናካትታለን። 3. መጸለይ ያለብን መቼ ነው? ሉቃስ 11:3 በመቀጠል እንዲህ ይላል፣ የዕለት እንጀራችንን ዕለት ዕለት ስጠን። ይህ ጸሎት ለሥጋችን ከምንበለው እንጀራ ያለፈ ሚስጥር አለው። እውነታውም በየቀኑ በእግዚአብሔር ላይ መደገፍ፣ በየቀኑ በእግዚአብሔር መታመን እንዳለብን ያሳየናል። እስራኤላውያን በምድረ በዳ ዕለት ዕለት እንደሚመግባቸው እንዲሁም ለነጋቸው አሳስቧቸው የሰበሰቡት
ሲተላና ሲበላሽ በዘጸአት 16 ላይ እንመለከታለን። ኢየሱስ እያንዳንዱን ቀን በእግዚአብሔር እንደ አዲስ እንድንታመንበት እያስተማረን ነው። ስጋዊና መንፈሳዊ ፍላጎቶቻችንን ለማሟላት በየቀኑ ወደ እግዚአብሔር እንድንመጣ ያሳስበናል። በተጨማሪም ጸሎት የዕለት ተዕለት ልማዳችን እንጂ አልፎ አልፎ ወይም በድንገተኛ ጊዜ የምንፈልገው መሆን የለበትም። ይህ የዕለት ተዕለት ጸሎት የአምልኮ ስርዓት ብቻ ሳይሆን ከእግዚአብሔር ጋር የሚቀራረብ ወጥ የሆነ ግንኙነት እንዲኖረን ያደርጋል። ይህም ኢየሱስ ተከታዮቹ በየቀኑ እንዲጸልዩ እንደሚፈልግ ያሳየናል። ግን በቀን ስንት ጊዜ መጸለይ ለውጥ ያመጣል? መጽሐፍ ቅዱስ ታማኝ ግለሰቦችና የጸሎት ልማዶቻቸውን ምሳሌ አድርጎ ያመጣል። ዳንኤል በቀን 3 ጊዜ ይጸልይ ነበር። ዳዊት በመዝሙር 55 ላይ ማታና ጧት በቀትርም ጊዜ እጸልያለሁ ብሎናል። ኢየሱስ ለመጸለይ ብዙ ጊዜ ወደ ምድረ በዳ ይሄዳል። ሐዋርያው ጳውሎስ አማኞችን እንዲህ ሲል አሳስቧቸዋል። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ስለዚህ መጽሐፍ ቅዱስ ቀኑን ሙሉ ከአምላክ ጋር ያለማቋረጥ እንድንገናኝ ያበረታታናል። የግል ጸሎት የዕለት ተዕለት እንቅስቃሴ አካል አድርገው። 4 መጸለይ ያለብን የት ነው? በየቀኑ የምንጸልይ ከሆነ የት እንጸልይ? ኢየሱስ በማቴዎስ 6 ላይ ያለውን ጸሎት ሲያስተምር በዚያን ጊዜ ከነበረው የተለየ ነገር አስተምሯል። በእነሱ ዘመን በአደባባይ ጸሎቶች ብዙ ጊዜ ይደረጉ ነበር። ኢየሱስ ግን በማቴዎስ 6:5 እንዲህ ሲል አስጠንቅቋል። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ከዚህ ይልቅ ኢየሱስ ጸሎት በሰማይ ካለው አባታችን ጋር እውነተኛ ልባዊ የሐሳብ ልውውጥ ማድረግ እንዳለብን አስተምሮናል። ቀጥሎ በቁጥር 6 ላይ እንዲህ አለ፣ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። ኢየሱስ የግል ጸሎታችን በድብቅ መቅረብ እንዳለበት አስተምሮናል። ቅንና ልባዊ መሆን የምንችልበት አንዱ ቦታ ጸጥ ባለ ሁኔታ ውስጥ ስንገኝ ነው። ኢየሱስ እንኳን ይህንን አድርጓል። በማርቆስ 1:35 ላይ እንዲህ ይለናል፣ ማለዳ ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ስለዚህ ተመልካቾቼ ልመናችሁ በጓዳችሁ ይሁን። 5 መጸለይ ያለብን እንዴት ነው? አንድ ማዕከላዊ አካል አለ፣ ልባችን። ልባችን በጸሎታችን ውስጥ መሆን አለበት። በማቴዎስ 6 ከቁጥር 7 ጀምሮ ኢየሱስ እንዲህ አለ፣ አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። ኢየሱስ በጸሎት ሥርዓት ውስጥ ቃላትን ደጋግመን መጠቀም እንደሌለብን አስተምሮናል። ውጤታማ በሆነ መንገድ ለመጸለይ አጥርተን መጸለይ አለብን። ያዕቆብ 5:16 እንዲህ ይላል፣ የጻድቅ ሰው ጸሎት በስሯ እጅግ ኃይል ታደርጋለች። አምላክ የጥንት እስራኤላውያን በግማሽ ልብ ያቀረቡትን ጸሎቶቻቸውን ገስጿል። በነቢዩ ሆሴዕ በኩል እንዲህ አለ፣ ልባቸውን በጸሎታቸው ውስጥ በፍጹም አላደረጉም። ኢየሱስም ሲጸልይ መጽሐፍ ቅዱስ እንዲህ ይላል፣ ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት። ታዲያ ውጤታማ በሆነ መንገድ መጸለይ ከፈለግን እንዴት መጸለይ አለብን ካለን በሙሉ ልባችን መጸለይ እንዳለብን ላሳስባችሁ እወዳለሁ። በመጽሐፍ ቅዱስ ውስጥ ያሉ ጸሎቶች ጥልቅ ስሜት ያላቸው፣ ቅን፣ ልባዊና ብዙ ጊዜ ስሜትንና እንባዎችን ያካተቱ ናቸው። በመጨረሻም ኢየሱስ ባስተማረን የጸሎት ሕግ ላይ የተገለጹት እነዚህ 5 ቁልፎች ቀላልና ውጤታማ በሆነ መንገድ መጸለይ ለሚፈልግ ማንኛውም ሰው ሊያግዙ ይችላሉ። ላስታውሳችሁ፣ በኢየሱስ ስም ወደ አብ መጸለይ፣ በቅድሚያ ስለ እግዚአብሔር ፍቃድና መንግሥት መጸለይ፣ በየቀኑ መጸለይ፣ በግልና በስውር መጸለይ እንዲሁም በፍጹም ልብ መጸለይ ናቸው።
ኢየሱስ እንዳስተማረው ስንጸልይ በሰማይ ካለው አባታችን ጋር እውነተኛ ግንኙነትን እንገነባለን። በመከራ ጊዜ ልንደገፍበትና በበረከት ጊዜም አመስጋኞች መሆን እንችላለን። ይህ ቪዲዮ አጋዥ ሆኖ ካገኛችሁት ላይክ ያድርጉ። እናም ተጨማሪ የመጽሐፍ ቅዱስ ርዕሶችን የሚሸፍኑ ቪዲዮዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ መልእክቱን ለማዳረስ ደግሞ ለሌሎች ሼር እንድታደርጉ በጌታ ፍቅር እንጠይቃለን።